ሁሉም ተራፈተ። ሰላም በጣናችን እንዴ ዛሬ እኮ ብር ይዤ መጥቻለሁ። የምር ስንት ነው ይዤ መጣሁ? 3000 አይደል ያልሽው? ብር የፀጉር ያታየው እንዴ 3000 ብር ጨምራ ይዛ መጣ። 3000 ብር 3000 ነው እኮ ስለምን 3000 ብር እና 1000 ብር ለምንድን ነው ይዤ የፀጉር አይታይህም? ይሄን ነው አይታይም ፀጉር አይታይም። እና ታዲያ ምን ችግር አለ? በኖርና በእጅሽ አትጎና አሰሪው እንዴ ምን ሆነ? ምን ችግር አለ? የግድ ፀጉር ቤት ሄደሽ መሰራት አለብሽ? ይሄ የሱቅ ብር አለብኝ። የሱቅ ከፍዬ ነው ምን ይከፍልኛል? ፀጉር ምን ማለት ነው? ለምን ፀጉር ደግሞ ሌላ ጊዜ ከፈለግሽ ሌላ ጊዜ ትሰሪያለሽ። ባንክ ነው ሌላ ጊዜ የሚሰራው። በጣም ነው ታሳዝነው። እግዚአብሔር እንዴ በቅደም ተከተል ሁሉ ነገር እንዴ ከፈለክና ጊዜ ነው ፈልጓል። ትንሽ ተጫወተ ታይጡራለሁ። ተይ የምሬ ነው። የምር አትቀልጃለሽ። ምን ማለት ነው እንደሱ ማለት? ምን ማለት ነው? ይሄን ከፈይና ቀጣይ ይሄን ሳምንት እንሰራው ደግሞ ቀጣይ ስትቀጥል ከፈለክ ፈጣሪ